እሺ ተመልካቾቼ ዛሬ ደግሞ ደስ በምትለው የሆነች ፈገግ በምታሰኝ ጉዳይ መጥቻለሁ። በጣም በቃ ይሄ ልጅ በጣም ድፍረት አለው እና ምክንያቱም የማመጣላችሁ ኤዱኬሽናል ነገር ነው። ይህ አሁን የማሳያችሁ ፕራንክ እናንተው ስልክ ይዛችኋል። ኦልሬዲ አጫጭር የሆኑ ቪዲዮዎችን ልክ እንደዚህ አይነት ፕራንክ በቃ ድፍረት ያስፈልጋል። ሰዎችን ሳትጎረብጡ፣ ሰዎችን ብዙ ሂደቱ ሳትከቷቸው፣ ነገር ግን እንደዚህ አይነት ታለንት ምናምን በቃ እንደዚህ ልክ ኢንተርፕረነር ነው ይሄ ልጅ ለእኔ ኢንተርፕረነር ነው። በቃ ስራ ፈጥሯል። ሰዎችን አይነቃም፣ ግን እዛው ጋር በቃ አየር በአየር ላይ የሚሰራቸው ፕራንኮች እጅግ ጋር ሜዚ ናቸው፣ ይታዩለታል። በጣም ብዙ በሺዎች ተከታዮች አሉት። እንዲሁም እኔ በደንብ ስላላጣራው እንጂ ሰብስክሪፕሽን በሚሊዮን ደረጃ ያለው ልጅ ነው እና እስቲ እንየው። ለማንኛውም ለእኛም ይጠቅማል እንደዚህ አይነት ስነ ልቦና የቲክቶከር እና የዩቲዩብ ለመስራት ዝግጁ የሆናችሁ ወይንም ለመስራት ፍላጎት ያላችሁ ሰዎች እንደዚህ አይነት በቃ ኢንዲቪጁዋል አሁን ፐርሰናል ብቻውን ብዙ ኮተት የለም። አንድ ሰው ከርቀት ይቀርጸዋል፣ እሱ ግን ለብቻው በቃ የራሱን ፌክ ይሰራል። እና እስቲ እንየው። ለምሳሌ ከአስረኛ እንጀምር እስቲ። አስረኛው ላይ ምንድን ነው የሚያደርገው? ከአንድ እስከ 10 ነው ብያቸዋለሁ ያዘጋጀውላችሁ። አስረኛ ከሰው ኪስ ዋሌት ያወጣል። ካወጣ በኋላ ዋሌት ውስጥ ያለውን ነገር ይወስድና አጠገብ ቆዳ መልሱን ለአንድ ሼባ ይሰጠዋል። ሼባው ያለው መስሎት ይጎረጉረዋል። እስከዛ ድረስ ይነግረዋል ለሰውየው ዋሌትን ከኪስ በቃ ሰውየውን ሊገለው ያኛው እና ቆይቶ እዚህ ጋር ደግሞ ይሄኛውን እስቲ 9ኛውን እንመልከቱ። 9ኛ ሰውየው ይመዝናል። ማንጎሮ ያነሳበታል፣ ይመዝናል፣ ያነሳበታል። ሰውየው አልሞላ እያሉ ነው። እዚህ ጋር ደግሞ ይህ ምንድነው የምንለው ኮንኬቪቲና ከርቭ ምናምን የሆነች መስታወት የለችም፣ እሷን ከፀሐይ ጋር ምናምን አገናኝቶ ይጠብሷል ጭንቅላቱ። አዎ እዚህ 7ኛው ደግሞ በጣም አስቂ ነው። ይሄን የሚያክል ኤርገንዶ ራሱ ሰውዬው ኬት እንዳገኘ በጣም ሜዚ ነው። እግሩን ነካካው ብድግ ሲያደርግ እግሩ 6ኛ እስቲ ነው ነጠቀውና እዛው ቅጠል መስሎ ይኸው ሉክ ቅጠል መስሎ እዛው ቁጭ አለ። ሰውዬው ወዴት ይግባ? የት ይግባ? የሚጠጣበትን ስታይል ግን ኬት ነው የሚያመጣቸው እቃዎቹ? ወይስ ከለር እያደረገ ነው? ፒ 4ኛ በቃ ነጠቀው በዣንጥላ ውስጥ አረገና በቃ ሰውዬው ግራ ገብቶታል። እና ታክሲውን ቀይሮ 2ኛ ብድግ አረገ። ወዘር ራሱ ሻንጣ ውስጥ ከተተለት። በቃ ሩዋንዳ የለም። በቃ በጣም ነው የሚገርመው። አንደኛ ልክ እንትን ኮካ አስመስሎ ቀባው እና ኮካ ዋናውን ኮካ አነሳው። ኢቭን ክብደቱን እንኳን አናላይዝ አላረገው። በጣም ነው የሚገርመው። አሜዚ። እኔ እንደሳቁ እናንተም እንግዲህ ፈገግ በሉበት። ላይክ፣ ሼር፣ ሰብስክራይብ። ገና ታዳጊ ቻናል ነው። በእናታችሁ በጣም ምርጥ ነገር አመጣላችኋለሁ። አግዙኝ።